በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መጋቤ ዮናስ ቀሲስ መርጊያ የሲዳማ ሀገረ ስብከት ዋና ስራ አስኪያጅ፣ ወንድማችን የወንጌል ቀሲስ ደገፌ ባንባ የሐዋሳ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ አባታችን መላከ ሰላም ቆሞስ አባ ገብረ ጻድቅ የዚህ ደብር ዋና አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች በየደረጃቸው ሌሊቱን በሙሉ በምስጋና ያከበራችሁ የተከበራችሁ ሊቃውንት አባቶች፣ መምህራን ወንጌል፣ ዘማሪያን፣ ዘማሪያት፣ የንግባ ቤተክርስቲያን ተረካቢ የምትሆኑ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ በስላሴ ስፍራ ላይ በዓሉን ለማክበር ቅዱስ ሚካኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ በሐዋሳና አካባቢ ያላችሁ ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በሁላችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይለገስ ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው በዓሉ ከሚደረግለት በሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንን በቸርነቱ ያሳትፈን። የምስጢር ባለቤት አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። ዋለመሳችሁ በዚህ ድረስ ቀላል አይደለም። የዛሬ ዓመት ይህንን በዓል ከእኛ ጋር አክብረው ዛሬ በመካከላችን የሌሉ በርካታ ሰዎች ከአባቶቻችን መካከል ሊሆን ይችላል፣ ከወንድሞቻችን፣ ከእናቶቻችን፣ ከእህቶቻችን መካከል ሊሆን ይችላል። የቅዱስ ሚካኤልን ዓመታዊ ክብረ በዓል አክብረው ዛሬ ግን በመካከላችን የሌሉ በሞት ተጠርቶ ላይመለሱ የሄዱ ብዙ ሰዎች አሉ። ለእናንተ ከእነሱ የተሻለ ጽድቅ ስለሰራ አይደለም እዚህ የደረሱ ነገሩ በላንቸርነት ነው። በእግዚአብሔር ቸርነት ነው። እንኳን ዓመት ቆይቶ መገናኘት ይቅርና ዛሬ ጠዋት ያየነውን ሰው ከሰዓት በማየት የተቸገርንበት፣ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመናችን በጣም እጅግ ከሸማኔ መወራ ይልቅ የሚቸኩልበት ዘመን ላይ ነው። ስለዚህ እግዚአብሔር ቸር ስለሆነ አይቶ እንዳላየ ሰምቶ እንዳልሰማ ፍቅር ስለሆነ ዳግም ደግሞ ተሰብስበን የመልአኩ የቅዱስ ሚካኤልን በዓል እንድናከብር እድሜ ተጨምሮልናል፣ ዘመን ተጨምሮልናል። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። ስለዚህ ከልባችሁ እግዚአብሔር በሰሙላኛ ተፋራችሁ አመስግኑ። በዚህ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በዚያን ዘመን ሶስት ልጆች የሚቆመው ሚካኤል ይመስላል የሚለው ርዕሳችን ነው። ቃሉ የሚገኘው በትንቢተ ዳንኤል በምዕራፍ 12 ቁጥር 1 ላይ ከነገጠላችሁ እንደተናገሩ በእግዚአብሔር ፍቅር ላይ ይቃጠላል። በዚያን ዘመን ቅዱስ ያልተናገረ ሰው አለ። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል
ምን ይላል? ቅዱስ ሚካኤል ሁላችንም ይቆምልን። በትምህርት ውስጥ ሁለት ነገሮችን ባጭር ጠቅማለሁ። በመጀመሪያ ስለ ቅዱስ ሚካኤል ስለምንማር ሚካኤል ማን ነው የሚለው ነው። በሁለተኛ ደረጃ የቅዱሳን መላእክት አገልግሎታቸው ምን እንደሆነ ጥቂት ነገር ጠቅማቸዋል። ሶስተኛና የመጨረሻ ዛሬ የምናከብረው በዓል ምን እንደሆነ ተመልክተን ትምህርታችንን እንቋጨዋለን። የሚሰበክ ብዙ ጊዜ እንደሚነገረን ሚካኤል የሚለው ስም የዕብራይስጥ ቃል ነው። ሲተረጎም ምኑ ከመ እግዚአብሔር ምኑ ከመ አምላክ ወይም ደግሞ እንደ እግዚአብሔር ያለ ማንም የለም ማለት ነው። ይህ ቃል በዘዳግም 33 ቁጥር 6 ላይ ተመዝግቦ የምናገኘው ቃል የነቢያት ሙሴ አስቀድሞ ለእስራኤል የተናገረው ቃል እኔ እሞታለሁ እለያችኋለሁ ብሎ ሲላቸው ሕዝበ እስራኤል አንተ የምትሞት ከሆነ እኛ መጨረሻችን ምንድን ነው ብለው በተጨነቁ ጊዜ ለእስራኤል እንዲህ አላቸው ሙሴ ምናችሁ የዘላለም አምላክ እግዚአብሔር እንደ እግዚአብሔር ያለ ደግሞ ማንም የለም፣ ዓይናችሁን ወደ ላይ አንሱ እግዚአብሔር እዩ ብሎ እስራኤልን ተናገራቸው ይላል። በዚህ ምክንያት የተነገረ ቃል። ስለዚህ ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ማለታችን። ወይስ እንደ እግዚአብሔር ያለ ፍቅር ባካችሁ ማንም እንደ እግዚአብሔር ያለ ባህሪና ይቀርባል ማንም የለም። እንደ እግዚአብሔር ያለ ቸር ለጋስ ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር ያለ የአናብስት አፍ የሚዘጋ ተራራውን በዳና ሜዳ ያደረገ ባህር ከፍሎ የሚያሻግር ማንም ሰው የለም። ስለዚህ ሚካኤል ብለን ስንል እየጠራን ያለነው የእግዚአብሔር ስም ነው። እንደ እግዚአብሔር ያለ ማንም የለም ማለታችን። በቤተክርስቲያናችን ቅዱስ ሚካኤል የሚጠራባቸው ብዙ ስያሜዎች አሉ። መልአከ ምሕረት እየተባለ ይጠራል። መልአከ ሰላም እየተባለ ይጠራል። ቅርበ እግዚአብሔር አሁን ዘመን ጾላኤት እየተባለ ይጠራል። ከግብሩ የተነሳ ከአገልግሎቱ የተነሳ ከሥራው የተነሳ አባቶቻችን ለዚህ ደግ መልአክ ለዚህ የዋህ መልአክ ብዙ ስያሜ ሰጥተውታል። ከሰባቱ ሊቃነ መላእክት መካከል አንዱ ነው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ አክሊል ብለን ከምንጠራቸው ሰባቱ ሊቃነ መላእክት መካከል አንዱ ነው ቅዱስ ሚካኤል። የመላእክትም አለቃቸው ነው። የመላእክት ናቸው ነው። አቤት አለቃቸው ነው። በኋላ ላይ እናየዋለን። ዛሬ ሰይጣን ዲያብሎስ በትዕቢቱ ምክንያት ከአለቅነቱ ተሽሎ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ቀን ነው። ቱሬማው ቅዱስ ሚካኤል የመላእክት አለቃ ነው። ስለዚህ ሚካኤል ስንል ባጭሩ ከማኔ አሁን እናየው የቅዱሳን መላእክት አገልግሎታቸው በመጽሐፍ ቅዱስ ምንድን ነው ብለን ስንል እጅግ በርካታ አገልግሎቶች አሏቸው። ሁሉም መሰረት ጊዜ የለኝም፣ ሁለት ሦስቱን ብቻ እጠቁማችኋል። የመጀመሪያ የቅዱሳን መላእክት አገልግሎት ምንድን ነው ብለን ስንል የሰው ልጆችን መጠበቅ። እስኪ የሰው ልጆችን መጠበቅ ሁላችሁ እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መልአክ አለ። ቅዱስ ሚካኤል ጠባቂያችን ነው። ቅዱስ ገብርኤል ጠባቂያችን ነው። እልፍ አእላፍ ወትሕት አእላፋት የሆኑ ቅዱሳን መላእክት ጠባቂዎቻችን ናቸው። እንደዚህ ይላል መጽሐፍ መዝሙር 90 ቁጥር 11 መንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግሮች በድንጋይ እንዳይሰናከሉ እጆቻቸው ያነሱሃል። እስኪ ቃሉን እየቀጠላችሁ አብራችሁ ተናገሩ። በመንገዱ ሁሉ ለእሱ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል።
እግሮች በድንጋይ እንዳይሰናከሉ እጆቻቸው ያነሱሃል። ስለዚህ ብቻችንን አይደለንም። እግዚአብሔር የሚጠብቁንን ሰጥቶናል። ከሚጠብቁን መላእክት መካከል የመጀመሪያው ቅዱስ ሚካኤል። እኛ የንጉሥ የእግዚአብሔር ልጆች ነን። የንጉሥ ልጅ ታውቃላችሁ ይጠበቃል። በምድር ያሉት የነገሥታት ልጆች በደህንነት ይጠበቃል፣ በፖሊስ ይጠበቃል። ትምህርት ቤት ሲሄዱ፣ መዝናኛ ቦታ ሲሄዱ፣ በተሰማሩበት መስክ የነገሥታት ልጆች፣ የባለስልጣን ልጆች፣ የባለ ሲያጠፉ ዘንድ የምንላቸው ከእግዚአብሔር በላይ የምናከብራቸው ከእግዚአብሔር በላይ የምንወዳቸው ሰዎች ሞታቸው አይደለም። ወንድሞች ኢሳይያስ ኦዚያን ሲሞት እግዚአብሔር ተገለጠለት። አንተ ኦዚያንን ፈራኸው አይደለ? ቤተ መቅደስ ሲያለቅስ ያለ ክህነቱ ያለ ስልጣኑ መቅደስ ገብቶ ማገልገል የሚችሉት ሌዋውያን ናቸው፣ ካህናት ናቸው። መሰረት መመለስ የሚችሉት በጣም ማጠን የሚችሉት ካህናት ናቸው። ነገር ግን እሱ በመፍረስ ወደ መቅደስ ሲገባ ፈርተው ዝም አልተዋለም። መገሰጽ ሲገባ እሱ ሞተል፣ እኔ ግን አለሁ አለው። ዛሬ ክርስቲያኖች ሲገደሉ፣ ዛሬ አማኞች ሲገደሉ አንተን ብንናገር ይሄ መጣብና ማለት ዙሪያዊ ሰዎች በፈርማናቸው ሰዎች እንደ ኦዚያን ይሞታሉ። እግዚአብሔር ግን ሁሉን አሳልፎ የሚኖር ለዘመኑ ጥንት ለሕይወቱ ደግሞ ፍጻሜ የሌለው መጀመሪያ የሌለው መጀመሪያ መጨረሻ የሌለው መጨረሻ ነው። ክብር ይግባላቸው ይባላል። ይቆርብናል ንጉሥ ያመጣበት አለ እግዚአብሔር ከፍራን ዙፋን ላይ ተቀምጧል ይባልና ሱራፌል ዙፋን ላይ የተቀመጠውን ጌታ ቅዱስ 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 እያሉ ያመሰግኑ ነበር። በእውነት ክንፋቸው ፊታቸውን ሸፍኑ ነበር። በእውነት ክንፋቸው እግራቸውን ሸፍኑ ነበር። በእውነት ክንፋቸው ይመሩ ነበር ይላል። በእውነት ክንፋቸው ሱራፌል ፊታቸውን የሸፈኑበት ምክንያት ምን ማለታቸው ነው? ፊትህን ማየት አይገባም ሲሉ በእውነት ክንፋቸው እግራቸውን የሸፈኑበት ምክንያት በፊትህ መቆም አይገባም ሲሉ ነው። በእውነት ክንፋቸው የሚሆኑበት በዓለ የተፈለጉ ፈጣን መሆናቸውን ያጠይቃል። ስለዚህ መላእክት የተፈጠሩት ወይም አገልግሎታቸው ምንድን ነው ስንል እግዚአብሔርን ያለማቋረጥ ለማመስገን ነው። ይሆናችሁ መላእክት ሲያርፉ ያመሰግናሉ፣ ሲያመሰግኑ ያርፋሉ። መላእክት ምንም ምግብ የላቸው የሚሉት የመላእክት ምግባቸው ምስጋና ነው። ምስጋናም ምግባቸው በዚህ መድኃኒት ሰው የመላእክትን እንጀራ በላ። መዝሙር 77 ቁጥር 25 ላይ እስኪ ሰው የመላእክትን እንጀራ በላ። መላእክት በላ ምን ይላሉ? አይበሉም። የመላእክት እንጀራቸው ምስጋና ነው ያለው። ሰው የመላእክትን እንጀራ በላ ሲል ሰው እንደ መላእክት እግዚአብሔርን ማመስገን ጀመረ ማለት ነው። ሊቃውንት ሌሊቱን በሙሉ ሳያቋርጡ ሳይደክሙ ሳይሰለቻቸው ቆመው አድረዋል። እግዚአብሔርን ሲያመሰግኑ፣ ሚካኤልን ሲያመሰግኑ፣ በተሰጠው ክብር ሲያከብሩ አድረዋል። አንድ ዘመናዊ ተመራማሪ ኢትዮጵያ መጣ እና ላሊበላ ሄዶ ዝም ብሎ የልደትን የገናን በዓል ዋዜማ ጀምሮ ዝም ብሎ ይቀርጻል። ይቀርጻል፣ ካሴት ያለበታል፣ ያስገባል። አሁን ይቀርጻል፣ ካሴቱ ያልቃል፣ ዝም ብሎ ይቀርጻል። ከዛ አንዱ እንዲጠራውና እነዚህ ቄሶች የሻይ ሰዓት የላቸው ነው ምሳት ይጋር የምሳት የሻይ ሰዓት ያላችሁ ማለት ሁሉ ዋዜማ ነው። ገና ለሌሊቱ ሁሉ ማለቱ ጠዋት ኪዳን ይደርሳል። ከዛ ታቦት ይወጣል። ልክ እንደዚህ ማለት ከዛ ቅዳሴ ነገር ይገባል። ቅዳሴ ሰዓት እንደገና ደግሞ አትሰጥዋ ይገባል። የሻይ ሰዓት ይባላልቸው ማለት ምን አለ ይሰዋል። የሻይ ሰዓት ሳይኖራቸው የሚያክል ካገለገሉ በማህበራዊ የሻይ ሰዓት ያገኙ እነዚህ ሰዎች እንዴት ይሆኑ ይባላል። ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እግዚአብሔር በሰጣቸው ጸጋ እግዚአብሔር በሰጣቸው ኃይልና ብርታት 24 ሰዓት ቆመው እግዚአብሔርን የሚያገለግሉት ሊቃውንቱ ይፈራቸው አመስግኑ። ሊቃውንቱ ሲሰራ ተቀምጦ አንድ ቃል ተራሩ ውሃ እንጨት ነው ዶሮ ይደረግ ውሃም የለም የሻይ ሰዓት የለም ሌላ ምንም የለም። እግዚአብሔር በሰጣቸው ጸጋ ሌሊቱን ሙሉ ሲጮሁ ቆመው ያያሉ።
እግዚአብሔር ለነሱ ጸጋን ያመጣል። ወንስ እንደ መላእክት የሚያመሰግኑ ሁለተኛው የመላእክት አገልግሎት እግዚአብሔርን ማመስገን። ሶስተኛ ላይ በመጨረሻ የመላእክት አገልግሎት የኔና የእናንተን ጸሎት ቅድመ እግዚአብሔር ማነስ ጸሎት ሁሉ የሚያደርገው ቅዱሳን መላእክት ራዕይ ዮሐንስ ምዕራፍ 8 ቁጥር 4 ላይ ከሕፃኑ ጢስ ጋር የቅዱሳን ጸሎት ከመላኩ እጅ ወደ እግዚአብሔር ፊት ወጣ ተብሎ ተጽፏል። ሲቃሉ እንደገለጸው ከሕፃኑ ጢስ ጋር የቅዱሳን ጸሎት ከመላኩ እጅ ወደ እግዚአብሔር ፊት ወጣ። ወደ ማን ፊት ወጣ? ከማን እጅ? ከመላኩ እጅ። ከመላኩ እጅ የቅዱሳን ሁሉ ጸሎት ከሕፃኑ ጢስ ጋር ወደ እግዚአብሔር ፊት ወጣ። ስለዚህ ጸሎት የሚያደርገው በመላእክት ነው። ለዚህ ነው ራዕይ ዮሐንስ ምዕራፍ 8 ቁጥር 4 ላይ የተዘገበ እንዳታፍሩ ቅዱስ ሚካኤል ጸሎቴን አሳርግልኝ፣ ቅዱስ ገብርኤል ጸሎቴን አሳርግልኝ፣ ሌላ መልአክ እየጠራችሁ ጸሎቴን እንደዛሬ አድርሱልኝ ስትሉ እንዳታፍሩ። ምናለ ቅዱስ ጳውሎስ ያመኑትን አውቀዋልና አያፍሩበትም አለ። እስኪ ያመኑትን አውቀዋልና አያፍሩበትም። በቅዱስ ሚካኤል ታፍራላችሁ፣ በድንግል ታፍራላችሁ፣ በቤተክርስቲያናችሁ ታፍራላችሁ፣ በሃይማኖታችሁ ታፍራላችሁ። ማናፈርም ያድርጉታል። እናውቃለን አናፍር። ቅዱስ ሚካኤል ጸሎታችንን ያሳርግልናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል ይራዳናል። ቅዱስ ሚካኤል ይታደገናል። ቅዱስ ሚካኤልን አሁን ማለት ይቻላል። ምንም ይችላል። በዛት እንደዚህ ለእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያምናቸው። እስኪ እግዚአብሔር መልአክ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያምናቸው። ምንያቸው ትንቢት ያምናል ቅዱስ ሚካኤል አሁን ማለት ይቻላል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማ። አንዳንድ ሰዎች ማዳን እኮ እግዚአብሔር ነው ይላሉ። አዎ መዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው ተብሎ ተጽፏል። የእግዚአብሔር ማዳን የባህሪው ነው። መላእክቱ በጸጋ አዳኝ ናቸው። ክብር ይግባቸው ቅዱሳን። እግዚአብሔርን አድነን ስንለውና ቅዱስ ሚካኤልን አድነን ስንለው ይለያያል። የእግዚአብሔር ማዳን ከማንም ያልተቀበለው በባህሪው እግዚአብሔር አዳኝ ነው። በጸጋ ደግሞ መላእክቱን፣ ጻድቃኑን፣ ቅዱሳኑን፣ ሰማዕታቱን አዳኝ እንዲሁ አድርጓቸዋል። የላቸው ብርሃን ስንል ብርሃንነት እግዚአብሔር የባህሪው ነው። ቅዱሳኑ እናንተ ያንን ብርሃን ናቸው ይሰራል። አምላክ የሚባለው እግዚአብሔር ነው። በባህሪው አምላክ እሱ ነው። ሙሴ ምን አለ? እግዚአብሔር አንተን በፈርዖን ላይ አምላክ አድርጌሃለሁ አለ። አማልክት ዘበጸጋ ይባላሉ ቅዱሳን። ቅዱስ ተብሎ የሚጠራው በባህሪው አምላካችን እግዚአብሔር ነው። ቅዱስ ኃይል ቅዱስ፣ ክብር ኃይል ክቡር፣ ንጉሥ ኃይል ንጉሥ ነው። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑና። ስለዚህ ሁላችሁ ለእግዚአብሔር ብቻ የሚሰጡ ነገሮች አሉ። ለመላእክቱ፣ ለቅዱሳኑ፣ ለጻድቃኑ በጸጋ ይሰጣቸው ይላል። ስለዚህ መላእክት ያድናሉ ብለን ስንናገር ከመጽሐፍ ቅዱስ ሐሳብ ውጪ አይደለም። አሁን ሰው ጥያቄ ያለች ሚካኤል ፍጡር ነው። ሚካኤል አንድ ነው። ስለዚህ እዛው አውሳን ያሉት ሚካኤል ሚካኤል ነው። ሻሸመኔ ያሉት ሚካኤል ሚካኤል ነው። ሽጋን ያሉት ሚካኤል ሚካኤል ነው። አውሮፓና አሜሪካ ያሉት ሚካኤል ሚካኤል ነው። እንዴት ነው ሊሰራቸው የሚችለው? እሱ እኮ ፍጡር ነው። አንድ ቦታ ብቻ የሚገኙ ሰዎች ይህና ጋንገደች ነው። እርግጥ ነው ሚካኤል ፍጡር ነው። በቦታ ላይ የሚወሰን ከቦታ ሊፋጽ አይችልም። የሚገኙ ነው። ከተባላቸው ቅዱሳን ላይ ከተባላቸው ኢዮ ኤረርና ምናምን ይባላል። ስለዚህ ሚካኤል ከአንድ ቦታ ሊፋጽ ይችላል። ሲገኝ ሊፋጽ ይችላል።
በእንባርጋቸው በአንድ ጊዜ በሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው። ሲያራችሁ በአንድ ጊዜ በሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚጠምቃ ታውቃለች። እኛ ናቸው ቅዱሳን መላእክት እንደ እግዚአብሔር በአንድ ጊዜ በሁሉም ቦታ ይገኛሉ የሚል ትምህርት የለም። እንዴት ናቸው? ቤተክርስቲያን እንደ እግዚአብሔር መላእክቱ በአንድ ጊዜ በሁሉም ቦታ ይገኛሉ የሚል አስተምሮ ቤተክርስቲያን ይላል። ታዲያ ምን ይላል? መላእክት በተሰጣቸው ጸጋ በአንድ ቦታ ሆነው በሌላ ቦታ የሚሰራው ያውቃል። በአንድ ቦታ ሆነው በሌላ ቦታ የሚጸልየው ጸሎት ይሰማል። ልዩነቱ ይሄ ነው። ቅዱስ ሚካኤል ባለበት ቦታ ሆኖ አሜሪካም ይሁን ሻሸመኔም ይሁን አሜሪካም ይሁን አውሮፓም ይሁን የሚደረገውን ያውቃል። የሚጸልየውን ጸሎት ይሰማል። በተሰጠው ጸጋ ማስረጃ ነው። አንድ እስራኤል ከሶሪያ ተፈናቅሎ ነበር። ሶሪያውያን የተፈናቀሉ የእስራኤል ንጉሥ እንይዛለን፣ የእስራኤል ንጉሥ እናጠፋለን ብለው ይመክራሉ። ነቢዩ ኤልሳ የሚባል ነቢይ በዚያን ዘመን ነበረ። ጸጋው እጅግ የበዛለት በአንድ ቦታ ሆኖ ሌላ ቦታ የሚደረገው የሚያውቅ ነቢይ ነው። ሶርያውያን በቤተ መንግሥት ውስጥ ሆነው የሚነግሩትን ምክር ነቢዩ ኤልሳ በእስራኤል ከተማ በኢየሩሳሌም ከተማ ሆኖ ባለበት ቦታ ሆኖ ሶርያውያን የሚነግሩትን ምክር እግዚአብሔር መንፈስ ቅዱስ ወራቀውን አቅርቦለት ወረቀውን አጉልቶለት እያወቀ ለእስራኤል ንጉሥ ይነግረዋል። በዚህ በኩል መጥቶ ያጠፉ ነው፣ በዚህ በኩል አምጣለሁ፣ አንዴ ሁለቴም ሶስቴም በዚህ ወረቀ ንጉሡ ጨነቀውና ከእኛ መካከል ሚስጥራችንን የሚያወጣ ሰው አለው፣ ለእስራኤል ንጉሥ እየሄደ የሚናገር ሰው አለው ያለ ግንኙነቱ እነዚህ ያሉ ነቢዩ ኤልሳ የሚባል ሰው ነው። ባለበት ቦታ ሆኖ በሌላ ቦታ የሚሰራውን ያውቃል። ስለዚህ የቅዱሳን መላእክትን ሲናገርም ባሉበት ቦታ ሆኖ ልክ እንደ ነቢዩ እንደ ኤልሳ በሌላ ቦታ የሚደረገውን ያውቃሉ። የሚጸለየውን ጸሎት ይሰማሉ፣ ይራዳሉ፣ ይጠብቃሉ። ማን መላእክት ሴጣን ስንት ሴጣን ተጠውቀ አቤት ሴጣን እዚህ ያለነውን አዲስ አበባ ያለነውን ሀገር ውጭ ያለነውን ሁላችንም ይፈትኑ። አንዱ ብዙ ነው። የዘጠኝ ሰዓት 5 ደቂቃ ለች ተወርሷል። የመጀመሪያ በዓል የሚከበርለት እስራኤልን ከግብፅ የባርነት ቤት አውጥቶ ወደ ምድረ ርስት ወደ ከነዓን ቅዱስ ሚካኤል ያስገባበት ቀን ይመራቸው የነበረ እና እያወረደ የመግባቸው የነበረ ውሃ እያፈለቀ ያጠጣቸው የነበረው ቅዱስ ሚካኤል። ይሄ ብሉይ ኪዳን በተለያየ ስፍራ ላይ ተመዝግቦ የምናገኘው ቃል በዘጸአት 23 ቁጥር 20 ላይ ተመዝግቧል። ኦሪት ዘጸአት ምዕራፍ 23 ቁጥር 20 በመንገድ የሚጠብቁ ዘንድ ወዳዘጋጀው ስፍራ ይገባ ዘንድ እነሆ መልአኬን እኔ እልካለሁ፣ በፊቱ ተጠንቀቁ፣ ኃጢአትን አታድርጉ፣ ኃጢአት ብትሠሩ ይቅር አይልምና አታስመረሩ ተብሎ ለሊቀ ነቢያት ለሙሴ ተነግሯል። እስራኤል 40 ዘመን በግብፅ ኖረዋል። ከ40 ዘመን ባርነት በኋላ የራሔልን እግዚአብሔር ተመልክቶ በዘጠኝ የተለያዩ ተአምራት በ10ኛ ሞተ በግብር በ11ኛ ስትመጣ የኤርትራ ላይ እግዚአብሔር ሕዝቡን ነፃ አውጥቷል። እኛን በቸርነቱ ነፃ ያወጣል። ራሔል ያለቀሰች መከራው ሲበዛ ሴቶቹ በጥበቡ ጭቃ ሲያስረግጧቸው ግብፃውያን ወንዶቹ ድንጋይ ሲያስቀምጡ ፒራሚድ ሲያሰሯቸው በብዙ መከራ ሲሸቁላቸው ጊዜ ራሔል የምትባል ሴት አለቀሰች። እዛ ጭቃ የረገጠች ባለች ጊዜ የሞቷ ወራት ደረሰ ይላል። እባካችሁ እስኪሆን ድረስ ከመረገጠው ጭቃ ውስጥ ውጣ ስትል የሕፃናቱ ደም የሚሰራው ፒራሚድ ያጠነክረዋልና እዛው ወንደሽ እዛው ልጆች አሏ። ራሔል ሳትወድ ነገር ሁለት መንታ ልጆቿን ጭቃ ውስጥ ወለደችና ደግሞቿ ረገጠቻቸው ይላል። የግፊት ነው የተፈጸመባት። ወዲያው አለቀሰች፣ እንባዋን በመዳፏ ቀዳች፣ ወደ ሰማይ ሮጠችው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሁሉ መከራ አስደሰተን የት ነህ አለችው። እግዚአብሔር የራሔልን እንባ ተመለከተ ይላል። የእኛንም እንባ ይመለከት። ስለ ብዙ ነገር ያለቀሰ በተለይ ኦርቶዶክሳውያን ስለ ብዙ ነገር ያለቀሰ
የትናንቱ የዛሬ ዓመቱ ምናምንታውትና ዛሬ በቅርብ በዚህ ሳምንት ውስጥ እንኳን በዚህ ምስራቅ አርሲ አካባቢ በእኛ ወገኖች በኦርቶዶክሳውያን ክርስቲያን ወገኖቻችን ላይ የደረሰውን ግፍ የደረሰውን ሰቆቃ እኔ ከምነግራችሁ በላይ ሁላችሁም ጠንቅቃችሁ ታውቃላችሁ። ዛሬ ዓለም አንድ መንበር ናት። እጃችን ላይ ባለችው ትንሽ ሞባይል አይናችን ብዙ ታይታ ጆሮቻችን ብዙ ሰምተዋል። የማይፈሩ ነገር ሞታለንና እንድናጸጣ የሚሉ አለመኖች ካድኖች በንጹሐን በጅ ታጠበ በግፍ ክርስቲያኖችን ሲገባቸው አስፈጫጭ የሆነ ሲገባቸው ሲገባቸው ሆናቸው በመቀን ሲሆን ምንም የሚማክርላቸው ሳይኖርቶ አውሬ ብዙዎቹን መንቷቸዋል። የሚቀብራቸው ሰው አቶ አውሬ መንቷቸው ያዛሬ ቦታው ቆሞ አባቶች መጥተው ታቦቱ ወንጌል የተሰበከ እየዘመርን ያለ አይሁን እንዲናቸው ስጋት ውስጥ ያሉት ዙሪያው የሆነባቸው ጨሉ የጨለመባቸው የኛ አባቶች የኛ እናቶች የኛ ወንዶች የኛ እናቶች ስጋት ውስጥ ያሉ አሁን በቶ በደም ብለው ጭንቅ ውስጥ ያሉትን አይሁን እንዲናቸው ሳሉ ሰሞኑን አንድ ሰው ሳምንት እናትናሽ ፈርቶ ዘመን ጫካው ሲገባል ከሞት የሚሸሹት ጫካው ስለቆሳል ተባራሪ ጥይት ይመጣና ሲሄዱ እግሯን ሕፃኗንሽ እንዲሆን አላይገባ ጥይቱና ተባራሪ ሕፃን ከፍ አድርጋ ባቀስ ጀምራለች። ሕፃኗ ጥይቱና ይመጣት ስታለቅስ እናትየዋ አብላለች ይላል ጽሑፍ ላይ ልጅ ሰንበይ ድምፃችንን ከሰው የት እንዳለን ያውቃሉ መጥመግና ትላለች ልጅቷ ጥይት መታለች እንዴት ነው ስለባለች ድምፅ የሚታወታላችሁ ተስሙታላችሁ የምንበት ሁኔታዎቻቸው ወደስ ተሰብስባቸው ስለሆነ በአንድ ወደ ጨምሯል። በጸሎት ተስማቸዋለች መስሎን የደረሰው ዛሬ ሌላ የሚያባል የሚስል ዋስትና አለ። በወርና የሰማነው እንኳን እንደማይመጣ ዋስትና አለ። ስለተፈለሱላ የምንቀላፋበት ዘመን አይደለም፣ የምንተኛበት ዘመን አይደለም። ወጣቶች ወደ ቤተክርስቲያን ይገቡ፣ ከአባቶቻችሁ ጋር ተነጋገሩ፣ ትምህርት ቤቶች ሄዱ፣ ምናባላት ተባራሉ፣ ቤተክርስቲያናችሁን ጠብቁ፣ ፍቅር ኑሯችሁ፣ ምሕረት ኑሯችሁ፣ አንድነት ኑሯችሁ። እንደራሆይ የሚያለቅሱ እናቶች ያስፈልጋሉ። ወደ ቤተክርስቲያን ዛሬ በኢትዮጵያ አልቃሽ ያስፈልጋታል። ኢትዮጵያ ጸሎት ያስፈልጋታል። ያለነው ጭንቅ ውስጥ ነው፣ ያለነው በቃ ውስጥ ነው። ስለነገ ጨለም ሁሎች ሆነና ተስፋ ቆርጠናል ብዙዎቻችን። ስለዚህ ይውላችሁ ራሄ አለቀሰች። እግዚአብሔር ላይ ልባት መለከተ ሕዝቡን 430 ዓመት የክርስቲያንነት ቆይታ እየተንከባከበ አንዳንድ ትራፊክ ምረጋ በሲና በራ ሲጓዙ ገናናቸው ምናወቁ የመገበ ንጽናቸው ባፍቆ ያለላቸው ያኛያ ንጉሥ ሲሆን የራሳን ንጉሥ አንድ ጊዜ የገደለ የወዳኖስን ባህር እየከፈለ ወያኔ ኮንግረስን እያፈረሰ ማንኛው ተብለምታፈስ ወደ ምድረርስ ወደ ከነዓን በቅዱስ ሚካኤል አማላጅነት በሊቀ ነቢያት በሙሴ መሪነት ዛሬ እስራኤል ወደ ምድረርስ ወደ ከነዓን እንደገቡ ወደ ክርስቲያን ይታሰባል። ወደ እስራኤልን የቀይ ባህርን አሻግሮ ወደ ምድረርስ ያስገባ አምላክ እኛንም ከመለያየት በቸርነቱ ያሻግረን። ከመወድለት ባህር ያሻግረን። የዘረኝነቱ ባህር ያሻግረን። የትንኮል የምቀኝነቱ የራስ ወዳድነቱ የክፋቱን አሻግሮ ሁላችንም ለረፍት በቸርነቱ ያድርሰን። ቅዱስ ሚካኤል እስራኤልን የተራዳበት ነው። ዱራታዎስና ቴዎስታ የሚባሉ ሁለቱም የተራዳበት እነሱ የቆመበት ቀን ነው። እንደገና እንደነገርኳችሁ ጠላት ዲያብሎስ ሰይጣን እስከ መላእክት አለቃ የነበረው ከስልጣኑ ወርዶ ከመላእክት ቅዱስ ሚካኤል አለቃ የመላእክት አለቃ ሆኖ የተሾመበት ቀን ነው። ቅዱስ ሚካኤል ለመምጣት በመግባታችን የሁላችንን ይቆማል። በዚያ ዘመን ውስጥ በዚያ ዘመን ስድስት ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ለአፎብያ ለባርባን ለእስራኤል ለዳንኤል ለዱራታዎስና ለቴዎስታ የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም በቸርነቱ ይቆማል።